አሰላሙ አለይኩም ሁላችሁንም ሰላም ብያለሁኝ። ዛሬ በዚህ ቪዲዮ ለጀማሪዎች ቀላል የሆኑ 20 የአረብኛ ቃላት ትርጉም በአማርኛ እንማራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለመጀመሪያ የምናገኘው ሰው ራሳችን ማስተዋወቅ ወይም ሰላምታ ማቅረብ ከፈለግን ሰላም እንላለን ማለት ነው። ሰላም ነው እንደማለት በኢትዮጵያ ማለት ነው። ሰላም እንላለን ማለት ነው። ሙስሊም ከሆኑ ደግሞ ወይም ደግሞ እኛ ሙስሊም ከሆንን አሰላሙ አለይኩም እንላቸዋለን። ያው ሁሉም አረብ ያኔ ሙስሊም ስለሆኑ ማለት ነው። እና አሰላሙ አለይኩም እንላለን ወይም ደግሞ መርሐባ እንላለን ማለት ነው። መርሐባ ማለት እንኳን ደህና መጣ እንደማለት ነው። ብዙ ከሆኑ ደግሞ መርሐበን ፊኩም፣ መርሐበን ፊኩም። ከዛ እንዴት ነህ ማለት ከፈለግን ከይፍ ሐለክ፣ ከይፍ ሐለክ። ሴት ከሆነች ደግሞ ከይፍ ሐሉኪ፣ ከይፍ ሐሉኪ። ብዙ ከሆኑ ከይፍ ሐሉኩም፣ ከይፍ ሐሉኩም እንላለን ማለት ነው። ከዛ እኔ ማለት አና፣ እኔ አና። እሷ ህየ፣ እሷ ህየ። እሱ ሁወ፣ እሱ ሁወ። ለምሳሌ ያኔ ህየ ማለት ከፈለጋችሁ የሆነ ነገር ማነው የመጣው ሚንጃብ ከተባላችሁ ህየ ትላላችሁ ማለት ነው። ወይ ደግሞ ወንድ ከሆነ ሚንጃብ ካላችሁ ወይ ደግሞ ምኑ ከተባላችሁ ሁወ ትላላችሁ ማለት ነው። ሁወ ማለት እሱ እንደማለት ነው። ብዙ ከሆኑ ደግሞ ሁመ ትላላችሁ ማለት ነው። ሁመ ብዙ ሲሆኑ ማለት ነው። እንት ለምሳሌ እንት ሊ ነደይቲኒ፣ እንት ሊ ነደይቲኒ ያኔ አንተ ነው የጠራኸኝ። እንት ማለት ያኔ አንተ እንደማለት ነው። ያኔ እንት ሊ ነደይቲኒ ሴት ስትሆን እንት ሊ ነደይቲኒ፣ እንት ሊ ነደይቲኒ አንቺ ነው የጠራሽኝ ወይ ደግሞ አንቺ ነው የገዛሽልኝ ማለት ከፈለጋችሁ እንት ሊ ሽተረይቲሊ፣ እንት ሊ እሽተረይቲሊ አንቺ ነው የገዛሽልኝ ትላላችሁ ማለት ነው። አው ማለት ደግሞ ያኔ አው ማለት ነዓም ነው። አሁን አብዛኞቻችን ሲጠሩን ነዓም ማለት የምንለው፣ አንዳንዴም ደግሞ እነሱ ነዓም ማለት አው ለማለት ይጠቀሙታል ማለት ነው። ነዓም ማለት አውም ነዓም ያኔ አው ለማለትም አቤት ለማለትም ይሆናል ማለት ነው። አይ ማለት ከፈለጋችሁ ደግሞ ላ፣ ላ ትላላችሁ ማለት ነው። ለምሳሌ እንሂድ ተብላችሁ መሄድ ካልፈለጋችሁ ታህሌ ሩህ ብትባሉ አልሄድም ማለት ካፈለጋችሁ ላ ትላላችሁ ማለት ነው። ላ ወይም ደግሞ የሆነ መስራት የማትፈልጉትን ነገር ታህሌ ሰዊ ሀዛ ብትባሉ ነይ ይሄንን ስሪ ከተባላችሁ መስራት ካልፈለጋችሁ ላ ትላላችሁ ማለት ነው። አርጋችሁለት አመሰግናለሁ ሽክራን ካላችሁ ሽክራን ማለት አመሰግናለሁ ማለት ነው። ሽክራን ማለት አመሰግናለሁ። የሽክራን ደግሞ መልሱ ምሳሌ አሁን ደስተኛ ከሆናችሁ ወይም ደግሞ የሆነ ሽክራን ሲላችሁ ዝም ማለት ካልፈለጋችሁ ማለት ነው አፍዋን ትላላችሁ ማለት ነው። አፍዋን ማለት ምንም ማለት አይደለም እንደማለት ነው። እባክህ አንዴ ማለት ከፈለጋችሁ ደግሞ ምን ፈለግ፣ ምን ፈለግ ያኔ መንገድም እየሄዳችሁ ይሆናል ወይ ደግሞ የሆነ ነገር ሊረዳችሁ የሆነ ነገር ሊያረግላችሁ የፈለገ ሰው እባክህ ማለት ከፈለጋችሁ ምን ፈለግ፣ ምን ፈለግ ትላላችሁ ማለት ነው። ወይ ደግሞ ለው ሰማት እባክህ አንዴ፣ አንዴ ፍቃደኛ ከሆንክ ለው ሰማህት ማለት አንዴ ፍቃደኛ ከሆንክ እንደማለት ነው ማለት ነው። ማ ወይም ሞይ ማለት ውሃ ነው። ምግብ ደግሞ ጣዕም፣ ጣዕም ወይም አክል። አብዛኞቹ ግን አክል በሚለው ነው የሚጠሩት። ግን ያኔ አንዳንዶቹ ብዙ ሲሆን ሽሊ ጣዕም ይላሉ። ያኔ ምግቡን ውሰጂ እንደማለት ነው። ወይም ደግሞ ሽሊ አክል ምግቡን ውሰጂ እንደማለት ነው።
ቤት ማለት ደግሞ መኖሪያ ቤት ነው። ለምሳሌ ተአለ ይበሩሃል ቤት ብትባሉ ነይ ቤት እንሂድ ወይም ደግሞ ህየ ፍል ቤት እሷ ቤት ናት ማለት ከፈለጋችሁ ህየ ፍል ቤት። ቤት ማለት ባጭሩ ቤት ነው። ያኔ በቃ ቤት ነው፣ ምንም ልዩነት የለውም። ትምህርት ቤት ደግሞ መድረሳ፣ ትምህርት ቤት መድረሳ ወይም ጃሚዓ ሊሉ ይችላሉ። ጃሚዓ ማለት መሰብሰቢያ እንደማለት ነው። ጃሚዓ ወይም መድረሳ ማለት ትምህርት ቤት እንደማለት ነው። ኩቱብ ማለት ደግሞ መጽሐፍ እንደማለት ነው። ኩቱብ መጽሐፍ። እስክሪብቶ ቀለም ወይም ገለም፣ ገለም ወይም ቀለም ይላሉ ማለት ነው። መኪና ሰያራ፣ መኪና ሰያራ። ለምሳሌ እጥለይ ፎቅ ሰያራ፣ እጥለይ ፎቅ ሰያራ ብትባሉ ያኔ መኪና ላይ ውጪ እንደማለት ነው። ያኔ ሞተር፣ ድንገት አሁን ሞተር ያላችሁ ወይ ሳይክል ያላችሁ ልጆች ካሉ ደራጃ ነው የሚባለው። ደራጃ፣ ደራጃ ማለት ሳይክል እንደማለት ነው። ስራ ማለት ደግሞ አብዛኛው ኢትዮጵያውያን ሽቁል ነው የሚሉት። እኔ ወላሂ ያስቆኛል። ሽቁል ማለት ያኔ አመል ወይም ደግሞ ሽግል ነው እንጂ ሽቁል አይደለም። ሽግል ወይም አመል ይባላል ማለት ነው። ሌላኛው ደግሞ ጓደኛ ሳደቅ፣ ጓደኛ ለምሳሌ ማን ነው የምታወሪው? ምን ነው ልትከለሚ ብትባሉ ከለም ሰዲቅቲ ትላላችሁ ማለት ነው። አከለም ሰዲቅቲ ጓደኛዬን እያወራሁ ነው። ወይ ደግሞ ሂየ ምን ከተባለችሁ እሷ ማናት? ሂየ ሰዲቅቲ እሷ ጓደኛዬ ናት። ወንድ ከሆነ ሁወ ሰዲቂ፣ ሳዲቂ ያኔ ሳዲቂ ጓደኛዬ ነው ትላላችሁ ማለት ነው። ቤተሰብ ማለት ደግሞ አኢላ፣ ቤተሰብ አኢላ። ምሳሌ ሂየ ሚን አኢለቲ እሷ ከቤተሰቦቼ ናት። ወይም ደግሞ ሁወ መአኢለቲ እሱ ከቤተሰቤ ነው ለማለት ከፈለጋችሁ አኢላ ትላላችሁ። በአጭሩ ቤተሰብ ማለት አኢላ ነው። ለዛሬ በይህንን ይዤላችሁ ነበር የመጣሁትኝ። በነገራችን ላይ አረብኛ በቀላሉ እንዲገባችሁና ቶሎ ለማውራትም ሆነ በራሳችሁ ኮንፊደንስ እንዲኖራችሁ ከፈለጋችሁ የምመክራችሁ ነገር ማለት ነው አረብኛ ፊልም እዩ። ማለት የምትወዱትን አረብኛ ፊልም ወይም ደግሞ ፊልም የማትወዱ ልጆች ካላችሁ አረቦቹ በጣም ነው የሚያዝናኑትና የአረቦቹ ቪዲዮ ተከታተሉ። እና ደግሞ በጭራሽ አይገባኝም ብላችሁ አትበሉ። የማይገባ ነገር የለም ወላሂ ላዚም። እና አብዛኞች አሁን በቲክቶክ ኮሜንት ላይ አጫጭር ቪዲዮ ስለቅ አረኔማ መቼም አይገባ የሆነ ጥያቄ ይጠይቁኛል ስመልሳቸው አረኔ በጭራሽ አይገባኝም ይላሉና እንደዚህ መሆን የለበትም። ይገባኛል ብላችሁ ራሳችሁ ካሳመናችሁት የማይገባችሁ ነገር የለም። ስለዚህ በቀላሉ ይገባችኋል እና ራሳችሁን ብቻ አሳምኑ። ለቻናሉ አዲስ ከሆናችሁ ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። የከበዳችሁ ነገር ካለ እንዲሁም ደግሞ ማወቅ የምትፈልጉ ነገር ካለ ኮሜንት ላይ አሳውቁኝ። ለዛሬ ይዤላችሁ የመጣሁትን ቪዲዮ ይህንን ይመስል ነበረ። እስከ መጨረሻ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁኝ። አላህ በያላችሁበት ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።